እንዲህ በሚል ርዕስ የተገባው ሃሌሉያ አሜን የተገባው በሉልኝ የተገባው ዮሐንስ ራእይ ምዕራፍ 5 ከቁጥር 1 ጀምሮ ያነባለሁ። በዙፋኑ ላይ በተቀመጠው በቀኝ እጁም ላይ በውስጡና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሰ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባት ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶ በዙፋኑ ላይ ከተቀመጠው ከዚያም ከቀኝ እጁ መጽሐፉን ወሰደ። መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራል። ኢየሱስ ጌታ አሜን ሃሌሉያ አሜን። እዚህ ጋር እኔ ማውጣት የፈለግኩት ሀሳብ ሁለት ብቻ ነው። መጽሐፉን ሊዘረጋ ሊመለከተው የሚገባ ምን የለም። ሌላ ነገር ቀርቶ ምን የሚያደርግ አልተገኘም። የሚመለከት ምን አልሆነም አልተገኘም። እንኳን ሊፈታ እኮ አይደለም ያ መልአክ ያየውን ያንን መጽሐፍ ሊዘረጋ ወይም ገና ያንን እንኳን ለመፍታት እኮ አይደለም። ገና ሊመለከት የሚገባው የለም። ኢየሱስ ጌታ ነው። አሜን። ሁለተኛ ደግሞ የሚችል ደግሞ የለም። ኢየሱስ የመጣው ለካ እንዲሁ ዝም ብሎ ምድር ላይ የሆነ ነገር ስለጠፋ የሆነ ነገር አይደለም። ለካ ያንን ማኅተም ሊመለከተው የሚችል እንኳን አልነበረም። ለዛ ማኅተም የሚገባው ነገር ራሱ በምድር ላይ አልነበረም። ገና ያ መልአክ ምንድን ነው ያለው? ማኅተሙ የተዘጋ መጽሐፉን አየው። ከዛ ምንድን ነው የሚለው? ብርቱ ማኅተሞቹም ይፈታ የሚገባው ማን ነው? የሚገባው ማን ነው? ከዛስ ብሎ በታላቅ ድምፅ ያውጅ አየሁ። በሰማይም ቢሆን በምድርም ቢሆን ከምድርም በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም የለም። ኢየሱስ ጌታ አሜን። ኪል ሰው መመታገል አዳም መንቸው ቢኪል ኤሮን መንቺ ማትቆጫካ ኤሮን መንቹ ማይነቴ ባዲ ሁሉ በቂያሰው ሄኖካሞ ማሪ ሚመን መስኩኝ ኤልያስ ማሪ ሚመን መስኩኝ ኤሃ ቅዲስን የወን የኩኝ ኤመናኑ መቶ ሚክሲ መስኩኝ ከመጽሐፍ ትሮኮ ኪዲ ሆኮ ካና ኪዲ ወሸኩኝ ማይን ኢየሱስ ማርጃዋ ማይን ካርባ በሚኪ መስኩ ያምትላሰው ለካ የሚገባው አልነበረም። ለካ የሚመለከት አልነበረም። ለካ ያንን መጽሐፍ ሊዘረጋ የሚችል ያንን ከእግዚአብሔር ጋር የተጣለውን ግድግዳ ያንን የሚያፈርስ ነገር አልተገኘም። በምድር ላይ ያለ ሁሉ ያንን እንኳን ሊፈታ ያንን የሚያደርግ ሰው አልነበረም። ሊመለከት የሚችል አልነበረም። አንድ ነገር ያስፈልጋል። ይህን ማኅተም የሚመለከት ይህን ማኅተም የሚፈታ ኢየሱስ የሚባል ያስፈልግ ነበር። አሜን። ኢየሱስ ጌታ አሜን። እስቲ አንድ ጊዜ የሚገባው ኢየሱስ ጌታ ኢየሱስ እንዲሁ አይደለም። ደግሞ እቺን ዋጋ የከፈለው ይህንን መጽሐፍ የተመለከተው ዝም ብሎ አይደለም። ይህንን ማኅተም የፈታው ዝም ብሎ አይደለም። ዋጋ ከፍሎ በመስቀል ላይ ተጠማው ነው። አምላኬ አምላኬ ለምን ተውከኝ እያለ ነው ይህን ማኅተም የፈታው። ለካ ይህ ማኅተም ያን ሁሉ ሲያውጅ የነበረውን ማኅተም የሚያስፈታው ዝም ብሎ በተራ ነገር የሚፈታ አልነበረም። ለካ ይሄ ማኅተም የሚፈታው በዋጋ። እኔ ሰው ቢሆን ይገርመኝ ነበር። ጌታ ምስክር
ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን የሚፈታ ዘንድ የሚገባው አሁን የሆነ መጽሐፍ ካየ በኋላ ለሰው የሚከብድ ነገር ሊሆን ይችላል። የሆነ አረ መልአክ እኮ ነው ማኅተሞቹን የሚፈታ ማን ነው? መላእክት ነው የተጨነቁት። ይህን ማኅተም የሚፈታ ማን ነው ብሎ እየተጨነቀ ነው። ሰው ቢሆን ሊደንቃችሁ ይችላል። ምክንያቱም ሰው የማይችላቸው ብዙ ነገሮች አሉ። መላእክት ግን ከእግዚአብሔር ዘንድ መጥተው ምንም ነገር አቅቷቸው ያሉ። ግን ይህ መልአክ ምን አየ? የተዘጋውን መጽሐፍ አየና የሚፈታ ማን ነው ብሎ በታላቅ ድምፅ ሲጮህ አየው ይላል። ምክንያቱም ይሄ የተዘጋው መጽሐፍ ዋጋ የሚያስከፍል፣ ይሄ የተዘጋው መጽሐፍ ብርቱን የሚፈልግ፣ ቅድስናን የሚፈልግ፣ ቅዱሱን የሚፈልግ፣ በእግዚአብሔር ዘንድ እግዚአብሔር ሆኖ በሰው ዘንድ ሰው ሆኖ በመካከል ያለውን የጥል ግድግዳ የሚያፈርስ አንድ ቅዱስ ያስፈልግ ነበር። እሱም ኢየሱስ ይባላል። አልገባችሁ መሰለኝ። እኔ በጣም ደስ እያለኝ የሚሰብከው ይህችን ቦታ ለምን መሰላችሁ? ማኅተሞቹ ያ ማኅተም ባይፈታ ኖሮ፣ ያ መልአክ ያየው ማኅተም ባይፈታ ኖሮ ዛሬ ይሄ ነፃነት ባልተገኘ። እስቲ ኢየሱስ እንዴት አድርጎ ነው የከፈለው? እስቲ ብሉይ ኪዳን የነበሩ ሰዎች ኢየሱስ ይሄን ዋጋ እንደሚከፍል ይሄን እንትን አድርጎ እንዴት እንደሚያደርግ ከዳዊት አንድ ርዕስ ብቻ ልውሰድና ላሳያችሁ። ኢየሱስ የከፈለውን ዋጋ ለዚህ ይሄ መልአክን ድምፅ አውጥቶ እንዲጮህ ያደረገው አንድ ምሳሌ ልንገራችሁ። ኢየሱስ ምን አይነት ዋጋ እንደከፈለ ለዚህ ማለት ነው። ዳዊት ምዕራፍ 22 ቁጥር 1 ጀምረን ትንሽ እንስት። ይሄ የብሉይ ኪዳን የኢየሱስ ክርስቶስ መዝሙር ነው የሚባለው። ብዙ ጊዜ ይሄ ቦታ የሚገልጸው ኢየሱስ ክርስቶስ ነው። ሙሉ አምላኬ አምላኬ ለምን ተውከኝ? እኔ ከማዳንና ከጩኸት ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ አልመለሰልኝም። በሌሊትም እንኳ ዕረፍት የለኝም። በእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳናቸው። ወደ አንተ ጮኹ አመለጡ፣ አንተንም ተማመኑ አላፈሩ። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ የሕዝብም ዘንድ የተናቅሁ ነኝ እያለ ይቀጥላል። ይሄ ኢየሱስ ክርስቶስ የሚከፍለውን ዋጋ መስቀል ላይ ያወራውን ነገር ነው የሚያሳየው። እቺን እኔ ትል ነኝ ያለውን ሀሳብ ላወራችሁ ከየለ ቢንቱ ሀዲስ ወንዱ ተቀደሳ ጎቋሰው ኩ ዳዊት ትል ነኝ ከአማርኛ ተረጎሙ ኮክ ሉጤኩ ዳዊት ትል ነኝ ኮክ ሂንጊሮ ለልጅ ያሳው ማሬ ግሪክ ዕብራይስጥን ጻፈው ከመጽሐፍ ቅዱስ መዝሙረ ዳዊት ማርችነት ደግሞ ዕብራይስጥና ነው ሎማየኒው ወይ ማጣም የተቆጠረው ወይ ግን ኩትለኝ ያከሙ ለምሳሌ ሲል ይሁን ለማትመንጭ ካው ለምሳሌ ሲል አኒ ኢዶቲች ሃሞ ይምታ አኒ ኢዶቲች ሃሞ ይምታ ይሁን ማት ኢዶቲች አለ ተሰውቆ እሺ አን ዲሽ ሃሞ ይምታ ዲሽ ቻላት ወላይ ዲሽ ሳስበጋ በጣም ተማላሙ ለወታደር አከም ኮድ ማርቸት ተከሙ አመራቻ ያከም ኮሎዲ ማራፍ ልባት ፌራ ማይሃ ይባን ያከም ማለት ዲሽ ጮከማ ይሰው ነው እሺ ጮምቹ ናሳው ይምታ ማቹን ሺንሶሽ ጮምቹ ለማለት ነው እኮ አንደኛ ጠንካራ ሰራተኛ ነው አይደል? ይተውሯታ ቢታተይቶ ጮመነ በሽላይ ነጭው ነው እኮ መስለብሳ ቃው ጮሞ ቆርጥ ነው ኩሄ ማቹ ቃው ለብሳ ሚፈሰነ እና ጮምቹ አቆተ ከም ለምሳሌ ሲል ማቶኒ ካኩመ ጮምቹ አቆተ ገባለሰት ማይወፈነ ፈተቆ ጋር ነው ለገባለ ተጀምሮ ሰው ይተከምስ ማጮምቹ ማጥፋት ጋብነስ ኪ ዱጎ ወደፊት ታለቆተ ሆሮም ረበል ማይሆን ፈታጎች ጩምቹ አከማ የሰው ነው ዳዊት ከበጋ እኔ ትልኝ እኮ ማት ኤሮን ለልጆ ይበሽኮ ቶላት ያከም ኢስቱውና ቶላት ያከም ሀቀ ያሞ ይከልቹ እኮ ኩ ቶላት ያከም ማንቹ የተከማረ ቶላት ያከም ኤሮን አይነት ትልቹ ሂንጊንዋን የተከማረ ኦስቀሬነት እንኩ ዋጋሚ ቆኩ ኩ ዳዊት ማቴውላ ከየን ኢየሱስ ክርስቶስ አለ ተዳት ወጮላ ከየን አያላተው ኢየሱስ ክርስቶስ አለ ተዳት ወጮላ ኩ ከሻራይ ቶላት ከሚሱ ሊሰነ ቶላት ከም ማዳቂቾ ፍራ ለሰገ ቀሪ መመና ፋር ሀቂቾ ፍራ ሀቂቾ መይሶ አመዲሶ ኮይ ኢድጋ አመዲሳ ከ ሙሉ በሙሉ አመዲሳ ከ አካ ሙሉ በሙሉ ኢድጋ ሙሉ ለቀፎ ኮይ ማቂቾ ነው ኢድጋ ሙሉ ለቀፋለ ሰማዮ ኮይ ከዛ ቀሮ አመነፎ ኮይ ቀሮ ኮኮንም ገረም ሰዎች ሳስበላ ቀራለ ሰማለ ሰዎች ኩ ይጠቀረሙ ግን ይጥትም ጀመረማ ለሰገ ይጥም ጀመረሙ ፒሳ ይጥቃቅ ከሸር ቀለማ ኦስ ነው
ከበጢኦስ ዱጤ ቀረሙኩ ቀዳል የማ ተቀረሙኩ ቀዳል የማ ቀረሙኩ ኢትገዲስ ከሸጢጋ ወይም ከሸሪያኩ ይገበ ይወቆ ከበጦስ ለዋ ከበኬን ፎሪሰሙኩ ፎሪሰማ ከማ ማይስም ጀምረሞ ኢትገባ ሐቀለጠፋ ሊሆቆ ቢት ለሜደበልም ማበ ኢትገብ ሻከ የከን ይወቆ ላኦጊን ወሲ ማይሶ ፎርጎ ከበጦስ ኢትተማለ ሰከን ጀምረሞ ኢትገብ ለጠፋ ይሳዋል ታዲያ ኢየሱስ ሞሰለ አጋደ ለምን ሉጤን ሊሆስ ለኩይ ማርቸ ብሮ ሐቀን ቀሩ አመነፈ ኦስ ቀሩ አመነፈ ኪስላኪ ሐቀፍራካ ኢትገብ ለጠፋ ነው ለጠፋ ማዳለሰ ከበጦስ ሉጤ ቀረሙ ኩይ ቀዳል ለማ ተቀረሙ ግን ቀረመማ ከልቸሙ ኪሳም ሳስፈለ ቆየው ቀርኩ ሳስፈል ቆያለ ዘ ኢትገብ ከሸርቀለም ለሞ ቆይ ሞሱ ኦሶ ለባለሰ ኢትፎሪ ጋር መራለሰ ገ ከበጦስ ኢትሌው ኢስላማን ሰጊት ጀመረሙ ከዛ ኤላ ሱነት ኩጌን ሄም ጀመረሙ ኩጌኖንም ታሪክ ኡለ ዲለማ ሄማን ሰቀሪ መመነፈ ማለት ነው ሐቀን ኢየሱስ ጌታ አሜን ካን ዋጋ ኢየሱስ ሚቆኮ ማን አጋ ለውሜታን ኢየሱስ መስቀል ፍርኩኝ ለሆሽ ለኩይ ፍርኩ ዋጋ ሚቆሽ ለኩይ ፍርኩ አምላክ ለምን ተኤስማይ ሙቲቶ ይሄ ዋጋ ሚቅስኮ ጉሩባ ዛሎት ይስኩኝ ሂንካንቶ የደም ላባላ ወጥተው መጽሐፍ ቅዱስ ነው ሂንካን ባይሶልሽ ለኩኝኔ ፍርኩኝ ካውን ደም ይኮማን ለብሰቀ ከባት መላእክት ሞ ማርክ ትሬ የተዘጋ ማህተም ያ አዳም በሰራው ኃጢአት ምክንያት እኛና እግዚአብሔር የተቆራረጥንበት ያ ማህተም ይፈታ ዘንድ ይገባው ነበርና ኢየሱስ ክርስቶስ ይህ ዋጋ መክፈል ነበረበት። ኢየሱስ ሁሌም የሚያየው ምን መሰላችሁ? ያ የተዘጋው ማህተም ነው። እዚህ ጋር እየተጨነቀ አምላኬ ተጠማው እያለ ለምን ተውከኝ እያለ ከኃጢአተኞች ጋር ሲቆጠር ይህ ሁሉ ዋጋ የሚከፍለው ለምንድን ነው? የተዘጋ ማህተም ነበር። የሚያስጨንቀው ማህተም ነበር። መላእክት ሳይቀሩ ማን ነው የሚፈታልን እያለ የሚጮው ማን ነው የሚገኘው ብሎ የሚጮው ያ ማህተም ነበር። ለዚህ ማህተም ሲል ኢየሱስ ራሱን ሰዋ። ኢየሱስ ሃሌሉያ አሜን። እኛም እኮ በኃጢአታችን ምክንያት የሌለን ሰዎች ነበርን። እኔ ህይወት ያገኘሁት የኢየሱስ ክርስቶስ ደም በመረጨት ነው። አሜን። ከዛኛው ተማራችሁ ምናልባት ከበጥ ቀርሞ ማለት ቀዳል የማት ቀርሞ ግን ቀጥቲ ቸኩሮ ሳጥፋሊው ክሲቾ ከበጥ ጋሪሷ ከበጥ ወተን ማየን ጀመረሙ ፎሪነ ከበገቱ ትልነ ዮኮ ዳዊ ይጥተተ ተከመታስ ይችላል ታርዳሃልና ይገባል እንደገና በሉ ታርዳሃልና ይገባል ሃሌሉያ ሉጤ ጀመርሙ ይችላል ተጀመርሙ የሚገባው ለዚህ መስዋዕትነት የሚገባው ኢየሱስ ብቻ ነው። ሰዎች ለዚህ መስዋዕትነት የሚገባው ኢየሱስ ብቻ ነው። ይህን ሊመለከት የሚገባው ኢየሱስ ብቻ ነው። ኢየሱስ ጌታ አሜን። አንድ የሚገባው አለ። ኢየሱስ ይባላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እውነት ለዚህ ጌታ ስግደት ይገባዋል። በዚህም ደግሞ አይደል ቀጣይ ማያት መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ምን ይሆናል? ይገባል። ከኔ ጋር እናንባለን ላይ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ምን ይገባል? ሃሌሉያ ሃሌሉያ። ታድሃልና በደምን ኢየሱስ የደም ዋጋ ያ ቶላት የምትባልን ሴት ከራሷ ደም ረጭታ በኋላ እነዛን በሕይወት እንደምታኖር ሁሉ ለእኔና ለእናንተ ሕይወት ይሆንልን ዘንድ ኢየሱስ በመስቀል ደሙን አፈሰሰ። በዛም ደም እኛ ደግሞ ነጻ ነጭ ልብስ የሚለስበት ደግሞ ቀን አለ። መጽሐፍ ቅዱስ እንደዚህ ይላል ሲያወራ ራእይ ላይ በዛ ደም የታጠቡ በዛ በደም ታጥቦ ሰው እንዴት ነጭ ይሆናል? መጽሐፍ ቅዱስ ሲናገር ግን ያ በልጁ ደም ታጥቦ ምን ይሆናሉ? ነጭ ይሆናሉ። ያ ቆሻሻ ልብሳቸው ነጭ ይሆናል ይላል። ስለዚህ ይህን ማኅተም የፈታው ኢየሱስ በደምም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ምን አድርጋል? ዋጅታል። ለአምላካችን መንግሥት ካህናት የሆኑ ዘንድ አድርጋቸዋል። ምድርም ላይ ምን ይሆናሉ? ይነግሳል። እኔና አንተ ምድር ላይ የምንነግስ ሰዎች ነን።
ምክንያቱም ተከፍሎልናል። ማተሙ ተፈቷል። ለአምላካችን መንግስት ታይተናል። ለአምላካችን መንግስት በደሙ በተከፈለ ዋጋ ለአምላካችን መንግስት አንድ ላይ ተሰብስበን የምንሄድበት ቀን ደግሞ ቅርብ ነው። ሃሌሉያ! አንድ ላይ ቆመን ጸልየን እናበቃለን። ኢየሱስ ታርደሃልና ይገባሃል። ታርደሃልና ይገባሃል። እውነት የታረደው እኮ ዝም ብሎ አይደለም፣ የሚገባው ስለሌለ ነው። በእኔና በአንተ ፋንታ ኢየሱስ የታረደው የሚገባው ስለሌለ ነው። ማተሙን የሚፈታ ስላልተገኘ ነው። ምክንያቱም የሚገባው ኢየሱስ ብቻ ነው። የሚገባው ኢየሱስ ብቻ ነው። ቃል የተገባልን ያኔ በዘፍጥረት የተገባልን ቃል ያንን ማተም የሚፈታ ኢየሱስ ብቻ ነው። ሃሌሉያ! 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 ኢየሱስ ታርደሃልና ይገባሃል። ታርደሃልና ይገባሃል። የምትገባው አንተ ስለሆንክ ታርደሃልና ይገባሃል። ታርደሃልና ይገባሃል። የቆሸሽን ሰዎች ነበርን። ከአንተ ዘንድ የራቅን ሰዎች ነበርን። ማተሙ ያልተፋታ ነበርን። ግን በአንተ ኢየሱስ ቀርበናል። ሃሌሉያ! ኢየሱስ ጸደና በቃ ይገባሃል። እናመሰግን እናከብር። ስለጎደለብን ስላነሰብን የሚጨምራልን አይደለም፣ ስለሚገባ አሜን። ይገባሃል። አሜን። እስቲ በሉ ይገባሃል። ይገባሃል። አሜን። ለመጨረሻ ጊዜ ይገባሃል በሉ። ይገባሃል። እንደ መቀማት ክብሩን ሳይቆጥር ከሰማይ መውረድ፣ ፍጹም አምላክ ፍጹም ሰው ሆኖ ግግም መወለድ፣ በዛ ላይ የባሪያን መልክ መያዙ፣ እስከ መስቀል ሞት ድረስ መታዘዙ ምን አይነት ማፍቀር ነው! ምን አይነት መውደድ! እንደ ኢየሱስ ያለ ፍቅር የለም። አንድ ይገባሃል። ሃሌሉያ! አሜን። ዋኪሎ ቢሆን አሜን። ኪለቦኩ አሜን። ገለቶፊ ቢኪናዩ ለቦክ አሜን። አታድል አሜን። ሙለም አድል አሜን። ሙለም ዳን አሜን። አት ሙለም ኬድ አሜን። ኪኛ የማኬጋች አሜን። አይም በያ ኪኛ ኬጋ አሜን። ሎምኪኝ ይሆን አሜን። ካማን ኪዘገሪን የስሎሲ ሲልኪ ከስሎንስና ገለጥ ነው ማትማሲያ አሜን። ኪኒ ለጊፍራዋ ሰገርባ ያቱን ይያባል ከኒሎ ፓኮ ጸገይ አትማሲሎ ሲኬሱን አሜን። መቼሱን ሰገር ሄኖ ሚሲሚን መላይ አሜን። ሎምኪኝ ይሆን አሜን። ማሰብ ኢየሱስ